ውድ የታዳጊዎች ወግ ፕሮግራም ተከታታዮች፣ ይህ የታዳጊዎች ወግ ፕሮግራም ነው። በዛሬው ታዳጊዎች ወግ ፕሮግራም ይዘንላችሁ የመጣነው ከስርዓተ ፀሐዮች ስላሉ አስደናቂ ፕላኔቶች ነው። እስከ ፕሮግራሙ ፍጻሜ አብረናችሁ የምንቆየው እኔ ታዳጊ ህሊና ብርሃኑና እኔ ታዳጊ ማርካን ማቲያስ በጋራ በመሆን ነው። እስኪ ህሊና ስለ ፕላኔቶች እና ስለ አስደናቂ ፕላኔቶች ምንነት ልትነግሪን ትችያለሽ? እሺ፣ ለዛሬ ይዤላችሁ የመጣሁት ከስርዓተ ፀሐዮች ስለ አስደናቂ ፕላኔቶች ነው። እነዚህ ፕላኔቶች አስደናቂ የተባሉትም በቅርብ በጥናት የተገኙ በመሆናቸውና ካሉት ሌሎች ፕላኔቶች የተለያየ ባህሪ በመኖራቸው ነው። ለመነሻነት እስኪ ስለ ፕላኔቶች ምንነት እናንሳ። ፕላኔቶች በአንድ ኮከብ ዙሪያ ለመዞር ወይም ለመሽከርከር ስበት ያስፈልጋቸዋል። ለምሳሌ መሬት የመሬት ስበት እንዳላት ሁሉ እነሱም ያላቸው የሰማይ አካላት ናቸው። ለምሳሌ ሚልክ ዌይ የተባለው የከዋክብት ስብስብ ወይም ረጨት መሃል ላይ የምትገኝ ፀሐይ የምትባል ኮከብ ስትኖር በዙሪያም 9 ፕላኔቶች ይሽከረከራሉ። ለመግቢያ ያህል እስኪ ስለ ፕላኔቶች ምንነት እናንሳና ወደ ዋና ሀሳባችን እንቀጥላለን። አጣርድ ወይም ሜርኩሪ ስለሚባለው ፕላኔት ምንነት ስናይ መሬት በምትገኝበት ማለትም ሚልክ ዌይ ተብሎ በሚጠራው ረጨት ወይም የከዋክብት ስብስብ የሚገኝ ፈለክ ነው። ይህ ፈለክ ከፀሐይ ባለው ርቀት ቅርቡና አንደኛው ነው። ከበስተኋላውም 8 ፕላኔቶች ሲገኙ እነሱም ቬነስ፣ መሬት፣ ማርስ፣ ጁፒተር፣ ሳተርን፣ ኡራነስ፣ ኔፕቲዩን እና ፕሉቶ ናቸው። ሜርኩሪ የውጭው ንጣፍ የብረት ሰልፋይድ ጥልቀት ያለው ፈሳሽ ንጣፍ፣ የውስጥ ኮርትን የሚሸፍን የሰልፍ ክሬን እና ምንጣፍ የሚመስል ነው። ስሙ አጣርድ የአረበኛ ቃል ሲሆን ኡጣርድ ከሚለው ቃል ነው የመጣው። ኡጣርድ በድሮ ጊዜ የአረመኔ ጣዖት ስም ነበር። አሕዛብ ይህ የጥበብ ጣዖት እንደነበር ስላመኑ የፈለጉ ስም በዚህ ስም እንዲጠራ አደረጉ። በየቋንቋውም ይለያይም ነበር። ለምሳሌ በፈረንሳይኛ ቲር፣ በባቢሎንኛ ናቡ፣ በጥንታዊ እንግሊዝ ወደን፣ በግሪክ ሄርሜስ፣ በሮማይስጢያን ሜርኩሪዮስ ሆነ። ሜርኩሪ የእንግሊዘኛ ቃል ሲሆን በሮማይስጥ ስሙ የመጣው ከዚሁ ከሮማይስጢያን ነው። ነገር ግን በዕብራይስጥ ስሙ ኮከበ ሐማ ወይም የፀሐይ ኮከብ ነው። ሌላኛው ፕላኔት ደግሞ ማርስ ወይም ቀዩ ፈለግ ነው። ይህ ፕላኔት መሬት በምትገኝበት ማለትም ሚልክ ዌይ ተብሎ በሚጠራው ረጨት ወይም የከዋክብት ስብስብ የሚገኝ ፈለክ ነው። ይህ ፈለክ በፀሐይ ካለው ርቀት 4ኛ ደረጃን ይይዛል። ከበፊቱም 3 ፕላኔቶች ይገኛሉ። እነሱም ሜርኩሪ፣ ቬነስ እና መሬት ሲገኙ ከበስተኋላውም ጁፒተር፣ ሳተርን፣ ኡራነስ፣ ኔፕቲዩን እና ፕሉቶ ይገኛሉ። ይህ ፕላኔት በዚህ ረጨት ከሚገኙ ፕላኔቶች በግዝፈቱ 6ኛ ደረጃን ይይዛል። እስከ ቅርብ ጊዜ ድረስ ህይወት ያለው ነገር ይኖርበታል ተብሎ ሲገመት ቆይቷል። ነገር ግን ከቅርብ ከወጡ መረጃዎች ምንም አይነት ህይወት ያለው ነገር እንዳልተገኘበት ያመለክታል። በአብዛኛው በካርቦን ዳይኦክሳይድ የተሞላ አየር ሲሆን በአንጻራዊነት ህይወት ላለው ነገር ምቹ ከባቢ አየር አለው። መጠኑ ከመሬት የሚያንስ ሲሆን በተለምዶ ቀዩ ፈለግ እየተባለ ይጠራል። ሌላኛው አስደናቂ ፕላኔት ከሚባሉት ውስጥ አንደኛው HD 18733b ወይም ግላስ ፕላኔት ነው። ይህ ፕላኔት በጣም አስደናቂና አስፈሪ የሆነ ኤክሶ ፕላኔት ወይም ከፀሐይ ስርዓት ውጭ ያለ ፕላኔት ነው። ከምድር በርቀት የሚገኘው ይህ ፕላኔት በተለይም የመስታወት ዝናብና ከፍተኛ ሙቀት መጠን ስላለው አስፈሪ ተብሎ ይገለጻል። በሞገድ ርቀት ከምድር በጣም ሩቅ የሚገኘው ይህ ፕላኔት ከኛ የ63 የብርሃን ዓመታት ርቀት ላይ ይገኛል። ከምን ተሰራ? በዋነኝነት ከጋዝ ወይም ጂኦቫን ፕላኔት የተሰራ ሲሆን ከምድር ጋር ሲነጻጸር በጣም ትልቅና አስፈሪ የሆነ ፕላኔት ነው። ንጥረ ነገሮቹም ሃይድሮጅን እና ሂሊየም የፕላኔቱን አብዛኛውን አተም ይሸፍናሉ። ሁለተኛ ሲሊካ ዝቃጭ ቅንጣቶች በአተም ውስጥ ያሉ ሲሊካ ቅንጣቶች በከፍተኛ ሙቀት ምክንያት በፈሳሽ መልክ ይገኛሉ። ይህም የመስታወት ዝናብ እንዲፈጠር ያደርጋል። ሶስተኛ ሌሎች ንጥረ ነገሮች ለምሳሌ እንደ ሜቴን፣ ካርቦን ዳይኦክሳይድ እና የተለያዩ ማዕድናት። ለምን አስፈሪ ይባላል? አንደኛ የመስታወት ዝናብ በከፍተኛ የሙቀት መጠን በግምት ከ900 እስከ 1000 ዲግሪ ሴልሺየስ ግፊት ምክንያትና በአተም ውስጥ ያሉ ሲሊካ ቅንጣቶች ወደ ፈሳሽ መስታወት መቀየር። ይህ ከምድር ላይ ያሉ የነፋስ ፍጥነቶች የሚያልቁትን ያህል ነው። ሁለተኛው ደግሞ ከፍተኛ የነፋስ ፍጥነት። የአየሩ ፍጥነት በሰዓት ከ2000 እስከ 8700 ኪሎ ሜትር ይደርሳል። ይህ ከድምጽ ፍጥነት በላይ ነው። ይህ የሚሆነው ፕላኔቱ ወይም HD 18733b በጣም ቅርብ ስለሆነ ነው። ይህ በፀሐይና በምድር ካለው ርቀት 1/30ኛ ብቻ ስለሆነ ነው። ሶስተኛ ጨለማና ሰማያዊ ቀለም። ፕላኔቱ በሲሊካና በሌሎች ንጥረ ነገሮች ምክንያት ፕላኔቱ ሰማያዊ ቀለም ይኖረዋል። አራተኛ ለህይወት የማይመች መሆን። የሙቀት መጠን፣ ከባድ አየር፣ የመስታወት ዝናብ ስላለ በዚህ ፕላኔት ላይ ምንም አይነት ህይወት ያለው ነገር ሊኖር አይችልም። ሁለተኛው አስደናቂ ፕላኔት ደግሞ DJ1214b ወይም ዋተር ፕላኔት ይባላል። ብዙ ጥናቶች በእሱ ላይ ውሃ መኖርን በተመለከተ ነው። ይህም በ 2009 የተገኘና ከመሬት 40 የብርሃን ዓመታት ርቀት ላይ ይገኛል።
ዋና መግለጫዎች አንደኛ መጠንና ክብደት ከመሬት ክብደት 6.5 እጥፍ እና ሬዲየስ 2.7 እጥፍ ያለው ሲሆን ይህ ዝቅተኛ ጥግግት ወይም ዴንሲቲ እንዳለ ያሳያል። ይህ ማለት ከመሬት የተለየ ውቅር ለምሳሌ ውሃ፣ ጋዝ ወይም የተደባለቀ ቅርጽ እንዳለው ነው። ሁለተኛ ከከዋክብቱ ርቀት በከዋክብቱ በጣም ቅርብ ስለሚዞር ወራት ሲጠጋጋ 1.6 ቀናት ብቻ ይኖራል። የቋሚ ሙቀት ከ200 ዲግሪ ሴልሺየስ እስከ 300 ዲግሪ ሴልሺየስ ነው። በዚህ ሙቀት ውስጥ ውሃ እንደ ፍሳሽ ለመኖር አስቸጋሪ ነው። እንደ ትነት፣ ቫፖር ወይም ሱፐር ክሪቲካል ፍሉድ ወይም በጣም ከፍተኛ ግፊት ሙቀት ላይ በሚገኘው ውሃ ቅርጽ ሊኖር ይችላል። ይህ ፕላኔት ምን አይነት ፕላኔት ነው? ሳይንቲስቶች ለሁለት ዋና የሆኑ ግምቶችን አቅርበዋል። አንደኛ የውሃ ዓለም ወይም ዋተር ወርልድ ብዙ ውሃ ወይም በረዶ በሚገኝበት የምድር ተመሳሳይ ፕላኔት ሊሆን ይችላል። ይህ ውሃ በጣም ከፍተኛ ግፊት ስር እንደ ሃይድሮጅን ኦክሳይድ፣ ኤክሶቲክ አይስ ያሉ ቅርጾች ሊኖሩት ይችላል። ሁለተኛ ሚኒ ኔፕቲዩን ይህ ፕላኔት ዋናው ከላይ ከጋዝ ሄሊየም ኦር ሃይድሮጅን እና ደመና የተሰራ ሊሆን ይችላል፣ ነገር ግን ከኔፕቲዩን በትንሹ ይለያል። ሶስተኛው ደግሞ J1407b ኦር ሱፐር ሳተርን ይባላል። ከስርዓተ ፀሐይ ውጭ የሚገኝ ፕላኔት ነው። በተለይ የሚታወቀው ከፍተኛ የቀለበት ስርዓት በመኖሩ እንደ ሳተርን ቀለበቶች የሚመስል ቢሆንም በመጠኑና በስፋቱ የበለጠ ነው። ብዛታቸውም 37 ይደርሳል። የተገኘው በ2012 ኢትዮጵያን ካላንደር እና በ2015 ኢትዮጵያን ካላንደር ተረጋግጧል። ከመሬት 400 የብርሃን ዓመታት ርቀት ላይ ይገኛል። ርቀቱን ለመረዳት ቀላል ምሳሌዎች አንደኛ የብርሃን ዓመት ወይም ላይት ብርሃን በአንድ ዓመት ውስጥ በሚጓዝበት ርቀት ነው። ይህም ሲጠጋጋ 9.46 ትሪሊየን ኪሎ ሜትር ወይም ሲጠጋጋ 9.46 ትሪሊየን ታይምስ 10 ዘ ፓወር ኦፍ 12 ኪሎ ሜትር ወይም ሲጠጋጋ 5.88 ትሪሊየን ማይልስ ነው። ሁለተኛ ለምሳሌ ከምድር ወደ ፀሐይ ያለው ርቀት ወይም ሲጠጋጋ 150 ሚሊዮን ኪሎ ሜትር ወይም ብርሃን ሲጠጋጋ 8 ደቂቃዎች ይፈጅበታል። የJ1407b ርቀት 434 ዓመታት ማለት ከምድር የምንለካው ብርሃን ወደዚያ ለመድረስ 434 የብርሃን ዓመታት ይፈጅበታል። ሶስተኛ ከሌሎች ኮከቦች ጋር ማነጻጸር የምናውቀው ቅርብ ኮከብ ፕሮክሲማ ሴንታውሪ ከኛ 4.24 ሚሊዮን ኪሎ ሜትር ብቻ ይርቃል። የJ1407b ከዚህ ወደ 100 እጥፍ የሚበልጥ ርቀት ላይ ነው። ልዩ የሆነበት ምክንያቶች አንደኛ እጅግ ትልቅ የቀለበት ስርዓት ቀለበቶቹ ከሳተርን ቀለበቶች ግዙፍ ከመሆናቸው የተነሳ ዲያሜትሩ 120 ሚሊ ነው። የሳተርን ቀለበቶች የ200 እጥፍ ይበልጣል ማለት ነው። እነዚህ ቀለበቶች የሳተርን ቢሆኑ መሬት ላይ ሆነን ከጨረቃ በላይ ጎልቶ ይታይ ነበር ማለት ነው። አራተኛው ደግሞ GJ504b ኦር ፒንክ ፕላኔት ይባላል። በአውሮፓውያን ሳይንቲስቶች በ2013 ዓመተ ምህረት በቴሌስኮፕ በቀጥታ ፎቶግራፍ ዘዴ የተገኘ ጋዝ ግዙፍ ፕላኔት ነው። በሞቃታማ የጋዝ አቀማመጥ እንደ ጁፒተር ቢሆንም ከፀሐይ ስርዓታችን ውጭ የሚገኝ ፕላኔት ነው። ከመሬት ሲጠጋጋ 57 የብርሃን ዓመታት ወይም ላይት ይርስ ርቀት ላይ ይገኛል። ይህ ፕላኔት ለምን ፒንክ ቀለም ነው? ይህ ፕላኔት ብርሃን የሚበላ የሚተን ጋዞች፣ ሜታኖች እና ሌሎች ኬሚካል በከባድ ሙቀት መጠን ምክንያት ልዩ ቀለም ያሳያል። በተጨማሪም በአየር ውስጥ ያሉ የካርቦን ንጥረ ነገሮች እንደነ አሞኒያ እና የሙቀት ጨረሮች ጋር በሚገናኙበት ጊዜ ፒንክ ወይም ቀይ ቀለም ይፈጥራሉ። ለዛሬ ዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስክንገናኝ ድረስ መልካም